ሼህ ሚስት ለማግባት ብዬ ቤተሰቦቼን የልጅቷን ቤተሰብ ጠይቁልኝ ብል ቤተሰቦቼ የባለ እጅ ልጅ ናት እሷን አታገባም አሉኝ። በሸሪዓ ደረጃ እኔ ምን ማድረግ አለብኝ? እንግዲህ ይሄ ጥያቄ በአንድ በኩል ከበድ ያለ ነው፣ በአንድ በኩል ቀላል ነው። من حيث شريعة ትበላኛለች ብለህ ታልፈራህ አንተ ብታገባት የሚከለክል ሸሪዓ የለም። ቁረይሽይቱን ለባሪያው ነው የዳሯት ነብያችን አለይሂ ሰላቱ ወሰለም፣ ለዘይድ ነው የዳሯት እማቱ ቁረይሽይቱን። ቢላልን ስንቱ ቤተሰቦች ናቸው ዳሩ እያሉ ተናግረዋል። እንዳው ለዚህ ለጥቁር ሰውዬ ለዚህ ቢላል እንዳር አው ዳሩት እንዳው ዳሩት። من حيث الحديث يلك እንደሆነ ቡጃም ሆነች ጸጥቃጭም ሆነች ሸህላም ሰራች ጀበና በሰራልህ ኢብሪቅ በሰራልህ ምን አለ ተጠቅመሃለች እንዳጎዳህ ይህን ትበላኛለች ያልክ እንደሆነ ያ ሌላ ጥያቄ ነው። እዛው ታንገባም እኛ ቤተሰቦችህ መቃወማቸው ፉቃሃዎቹ ይደግፏቸዋል፣ ሐዲሱ አይደግፍም። ፉቃሃዎቹ حجام لحياك حياك لحداد كفنا وعدل من ነገር ይፈጥራሉ። እዚህ በሐዲሱ ምንም የለም። ያውላ ሰው كلكم من عدم وآدم من تراب لا فضل لعربي على العدمي ولا لعدمي على العربي إلا بالتقوى كلكم من عدم وآدم من تراب حديث هنا ينفقهاዎቹ ቤተሰቦች የሚሉትን ይደግፋሉ። ዘራችንን ያበላሻል። የሚወለደው ልጅ ቡዳ የሆነ እንደሆነ የከሌ ልጅ ቡዳ ተወለደ ይባላል ሰው የበላ እንደሆነ ነው። ይሄ በአገራችን በኢትዮጵያ ውስጥ እና በየመን ውስጥ ያሉ ብሔሮች አሉ። አይናቸው ሰው ላይ የሚራመድ ወጆም አይመስለኝም። እንደ የተፈጥሮ ሁኔታ ነው። የመን ውስጥ ሞልቷል፣ ኢትዮጵያ ውስጥ ሞልቷል። እንዳትቆጡ እንጂ እንደው በዚህ አዲስ አበባ ውስጥ አሉ፣ በጎጃም አካባቢ አሉ። እንዳትቆጡ ብቻ አሉ። ይህ ሰው ናቸው። ከሰውነት የምናነሳቸው የምንጎዛቸው ምንም ነገር የለም። ሰው ናቸው፣ በኒ አደም ናቸው። እነሱ ተሌላ ሐይዋን አልተፈጠሩ። ልንጋባቸው እንችላለን ታልፈራት። አስማ የምትቀራና አትበላኝም ታልክ አግባት።